ሰዎች በፊታችሁ ፈገግ እያሉ በጀርባችሁ መውደቃችሁን የሚያሴሩ ከሆነ በንግግራቸው ያማለሉ በድርጊቶቻቸው ግን መረብ እየዘረጉላችሁ ከሆነ አንድ መራራ እውነትን ልትገነዘቡ ይገባል። ዓለማችን የምትመራው በደግነት ሳይሆን ሁኔታዎችን ቀድሞ በሚረዱ ንቁ ሰዎች ነው። ይህንን የህይወት ጨዋታ ልቀበልም ብላችሁ አይናችሁን ከጨፈናችሁ ግን በቀላሉ የሌላ ሰዎች መጠቀሚያ ትሆናላችሁ። በዙሪያችሁ ያሉት አንዳንድ ሰዎች በፍትሃዊነት የሚገዙ ላይሆኑ ይችላሉ። አጋሮች መስለው ይቀርባሉ፣ ያከብሯቸዋል፣ ይደግፏቸዋል። ነገር ግን በውስጣቸው ደካማ ጎናችሁን እያጠኑ ነው። ኒኮሎ ማኪያቬሊ በመጽሐፉ ላይ እንዳስጠነቀቀው ሰዎች በቆሻሻ መንገድ እናንተ ላይ ጥቃት ለመፈጸም ሲሞክሩ የህልውና ህጎችን ቀድማችሁ ካወቃችሁ ከጥፋት ትድናላችሁ። በዚህ ቪዲዮ እነዚህን ህጎች እነግራችኋለሁ። የመጀመሪያው ህግ የሚያሳምምና ለመቀበል ከባድ ቢሆንም የገሃዱን ዓለም እውነታ እንድትጋፈጡ ያደርጋችኋል። የዚህን ዓለም እውነታ በየዋህነት አትጋፈጡት። ብዙዎቻችሁ እውነታን ስለተከተላችሁ ቅንነታችሁ ብቻ እንደሚከላከልላችሁ ታምናላችሁ። ነገር ግን ማኪያቬሊ ዓለም የምትመራው በሐሳብ ሳይሆን በሰዎች አመለካከት እንደሆነ በመጽሐፉ ላይ ያስቀምጧል። ተንኮለኛ ሰዎች የሚሳካላቸው ይህንን እውነታ ስለተረዱ ነው። በሐሜት ወይም በሴራ ሲያጠቋችሁ እናንተ እውነትን ብቻ ለማስረዳት መሞከር በኃይለኛ ማዕበል ውስጥ ሻማ ለማብራት እንደመሞከር ይቆጠራል። እውነታውን ለማስረዳት ትሞክራላችሁ፣ ነገር ግን የሰዎቹ አመለካከት ቀድሞ ተበላሽቷል። ስለዚህ የመጀመሪያው እርምጃችሁ ቁጣ ሳይሆን ንቃት እንዲሆን ማድረግ ይኖርባችኋል። በዚህ ቪዲዮ የምነግራችሁ ስልቶች ስትረዱ የጠላቶቻችሁ ትልቁ መሳሪያ የነበረው የዋህነታችሁ ይከሽፋል። ሁለተኛው ህግ የሚሰማችሁን ሳይሆን ሰዎች የሚያዩትን ነገር ተቆጣጠሩ። አብዛኞቻችሁ ስሜቶቻችሁን በግልጽ ትናገራላችሁ አሊያም ታሳያላችሁ። ስትቆጡ፣ ስትፈሩ ወይም ስትጎዱ ሰዎች በግልጽ ይመለከታሉ። ይህ ደግሞ ለተንኮለኛ ሰዎች እናንተን የቱ ጋር ማጥቃት እንዳለባቸው የሚያሳይ ካርታ ይሰጣቸዋል። እዚህ ላይ ማኪያቬሊ ማስረዳት የፈለገው አስመሳይ እንድትሆኑ ሳይሆን የሰዎችን አመለካከት መቆጣጠር እንዳለባችሁ ነው። ስሜታችሁ ሳይነበብ ሲቀርና አንደበታችሁ የተረጋጋ ሲሆን ተንኮለኛ ሰዎች ግራ ይገባቸዋል። የእናንተ መረጋጋት የነርሱ ትልቁ የጭንቀት ምንጭ ይሆናል። ሶስተኛው ህግ ሆን ተብሎ ለሚፈጸምባችሁ ጉዳት ለስላሳና የተረጋጋ ምላሽ አትስጡ። ስህተትና ሆን ተብሎ የተፈጸመ ጥቃት ፍጹም ይለያያሉ። ብዙዎች ስህተት መስሏቸው በዝምታ ያልፏቸዋል። ነገር ግን ትናንሽ ጥቃቶች በዝምታ ማለፍ ለተጨማሪና ለከፋ ጥቃት ይጋብዛል። ማንም የማይደፍረው ድንበር ካላችሁ ግን ሰዎችን ስርዓት ያስይዛቸዋል። አክብሮት ማጣትን ሲደርስባችሁ በዝምታ ማለፍ መከበር ሳይሆን መናቅን ያመላክታል። የተረጋጋ ጥርት ያለና ጠንካራ ምላሽ ግን አጠቃላይ የኃይል ሚዛኑን ይቀይረዋል። አራተኛው ህግ ጥንካሬዎቻችሁን በሙሉ ቀድማችሁ አታሳዩ። ስኬታችሁ በግልጽ መታየት ሲጀምር የሰዎች ኢላማ ትሆናላችሁ። ሰዎች ስኬታችሁን ሲመለከቱ ሁሉም ሰው አብሯችሁ ይደሰታል ማለት አይደለም። አንዳንድ ሰዎች በውስጣቸው ምቀኝነት ይነሳባቸዋል። ስለዚህ ኃይልንና ብልሃትን አንድ ላይ መያዝ ግዴታ ይሆናል። ሐሳባችሁንና ቀጣይ እርምጃችሁን በሙሉ ባሳያችሁ ቁጥር ጠላቶቻችሁ እናንተን ለማስቆምና እንዳትራመዱ ለማድረግ ቀላል መንገድ ያገኛሉ። በትንሽም ቢሆን ሚስጥር ጠባቂ ከሆናችሁ ግን ስኬታችሁ ላይ ትልቅ ኃይል ይሰጣችኋል። አምስተኛው ህግ መፈራትና መወደድ እኩል እንዳልሆኑ መረዳት አለባችሁ። ማኪያቬሊ በመጽሐፉ ላይ መወደድና መፈራት በአንድ ላይ መያዝ ካልተቻለ መፈራት የተሻለ እንደሆነ ጽፏል። ይህ ማለት ጭካኔ ሳይሆን የተሻለ የኃይል ሚዛንን መፍጠር እንደማለት ነው። መወደድ ስሜታዊና ተለዋዋጭ ሁኔታ ነው። መፈራት ግን ምክንያታዊና የተረጋጋ ድንበር አለው። ሰዎች የድንበር ጥሰት ከባድ አሉታዊ ጥሰት እንዳለው ሲረዱ በጥንቃቄና በአክብሮት ይቀርቧቸዋል። ስድስተኛው ህግ ሁሉንም ጦርነት እናንተ ራሳችሁ አትዋጉ። አንዳንድ ግጭቶች ለትዕይንት የሚደረጉ ናቸው። እናንተ ወደ ክርክር ስትገቡ ተንኮለኛ ሰዎች የሚፈልጉትን መድረክ ያገኛሉ ማለት ነው። ስለዚህ ከዚህ ይልቅ በስራችሁና በጉዟችሁ ላይ ወደ ላይ ከፍ ለማለት መስራት አለባችሁ። ስኬታችሁና ተጽዕኖአችሁ ሲጨምር እናንተን ለማጥቃት የሚለፉ ሰዎች ትንሽና ትርጉም አልባ ሆነው ይቀራሉ። በመጨረሻም ሰባተኛውና ዋነኛው ህግ የውስጣዊ ስሜታችሁን ማዕከል ተቆጣጠሩ። ብዙዎቹ መሪዎች የወደቁት በጠላቶቻቸው ጥንካሬ ሳይሆን በራሳቸው የቁጣ ወይም የኩራት ስሜት ነው። ተንኮለኛ ሰዎች የሚፈልጉት ደግሞ እናንተ ስሜታዊ ሆናችሁ እንድትፈነዱ ነው። ስሜታችሁን መቆጣጠር ስትችሉ ግን እናንተ ላይ የሚያደርጉት ትንኮሳ ምንም ለውጥ አያመጣም። የውስጥ ነፃነት ሲኖራችሁ ተንኮለኛ ሰዎች የሚጠቀሙባቸው የውዳሴ ወይም የፍርሃት ሰንሰለቶች ይበጠሳሉ። የህይወታችሁ ትልቁ ድል ጠላትን ማሸነፍ ሳይሆን የጠላቶቻችሁ ስልቶች በእናንተ ላይ እንዳይሰሩ ማድረግ ነው። በዚህ ቪዲዮ የተመለከትነው የማኪያቬሊ የስነ ልቦና ትንታኔ የትኛውን የህይወታችሁን ገጽታ እንድትረዱ እንዳደረጋችሁ በኮሜንት ላይ ያሳውቁኝ።
ራሳችሁን አጠንክራችሁ አስገራሚ የሆነውን የሳይኮሎጂ ዕውቀት ለመገብየት ከፈለጋችሁ ደግሞ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።